ከቦርሳ አይጠፋም። ገባሁና ተንበረከኩኝና በጌታ በኢየሱስ ስም ይሄ እውነትም ያምልኮ ቦታ አይደለም፣ ይሄ ጣውንት ቦታ ነው። ከዚህ ሰዓት ጀምሮ ይናወጡ ይረበሹ ያባላቸው። እውነተኛ አምላክ ቤት እግሬ ረግጦ ከሆነ እኔ እውነተኛ አምላክ ቤት ነኩት። ይህ የርምት እርምጃ እስኪወሰድ ድረስ ህብረቱም ሆነ አራቱ ነባር አብያተ ክርስቲያናት ከካውንስሉ ቢሮ ጋር ምንም አይነት የሥራ ግንኙነት እንደማይኖረን ለመግለጽ እንፈልጋለን። ከዚህ ሰዓት ጀምሮ ይናወጡ ይረበሹ ያባላቸው። እውነተኛ አምላክ ቤት እግሬ ረግጦ ከሆነ እኔ እውነተኛ አምላክ ቤት ነኩት። ይሄ ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ኢየሱስም ተበተኑ በተንኳቸው ብዬ እንጀራውን አከፋፈልኩ። ትንሽ ሳይቆዩ ብጥብጥ አሉ፣ ተበጣበጡ። በእውነት ተናወጡ። በቃ የሆነ ነገር ሆኑ። ማህበሩን ደርሰ በራሳቸው ሊደባደቡ ተነሱ። እንደ መሰረተ ክርስቶስ ቤተክርስቲያን በየክልሉ ያሉ 45ቱ የመሰረተ ክርስቶስ ክልሎች ከካውንስሉ ጋራ የሥራ ግንኙነት እንደሌለን ተረድቶ ከካውንስሉ ጋራ ትብብር እንደማናደርግ ሊታወቅልን ይገባል። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ምን ብለሽ ሰጠሽ ነው እንጂ በጌታ በኢየሱስም ይናወጡ ይደባለቁ። ምን ብለሽ ሰጠሽ? እኔ ምንም አላልኩም። ቅባቱን ብቻ ቀብቼ እንጀራውን አከፋፈልኩኝ ጸልዬ ማለት ነው። ቅባቱን መጀመሪያ እጄ ላይ ረጭቼ ወጣሁኝ ከጓዳ ሕፃኗን አስተኝቼ። ተናወጡ ማህበራችሁ ይበተን ስል ትንሽ ቆይተው እኛ ውስጥ መንፈስ ገብቷል፣ ትልቅ መንፈስ ነው ያለው አሉ። እግዚአብሔር እናንተ በገባችሁበት መንፈስ ይገባል፣ የእግዚአብሔር መንፈስ ይገባል። የእግዚአብሔር በክልሎች አካባቢ ሄደው ብዥታ እየፈጠሩ ስለሆነ ምእመናኖቻችን እኛ የሥራ ግንኙነት ያቆምን መሆኑን እንዲያውቁ ነው። ምን ብለሽ ሰጠሽ ነው እንጂ በጌታ በኢየሱስም ይናወጡ ይደባለቁ። ምን ብለሽ ሰጠሽ? እኔ ምንም አላልኩም። ቅባቱን ብቻ ቀብቼ እንጀራውን አከፋፈልኩኝ ጸልዬ ማለት ነው። ቅባቱን መጀመሪያ እጄ ላይ ረጭቼ ወጣሁኝ ከጓዳ ሕፃኗን አስተኝቼ። ተናወጡ ማህበራችሁ ይበተን ስል ትንሽ ቆይተው እኛ ውስጥ መንፈስ ገብቷል፣ ትልቅ መንፈስ ነው ያለው አሉ። እግዚአብሔር እናንተ በገባችሁበት መንፈስ ይገባል፣ የእግዚአብሔር መንፈስ ይገባል። የእግዚአብሔር ማህበሩ ለሁለት ይከፈላል። ማህበሩ ለሁለት የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አባላትም ሆኑ 38ቱ ክልሎች በ38ቱም ክልል ስር የሚገኙ አጥቢያ አብያተ ክርስቲያናት ከዚህ በቀበሌም ደረጃ በወረዳም በከተማም በዞንም በክልልም ደረጃ እውቅና ከሌለው በህገወጥ ከሚሄደው ካውንስል ጋር የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምንም አይነት የሥራ ግንኙነት የሌላት መሆኑን አውቀው በተገቢው መንገድ ሲስተካከል በቤተ እምነት ደረጃ የምንገልጽ መሆኑን እያወቀን ይሄንኑ ተግባራዊ እንድታደርጉ ይከፈላል። ማህበሩ ለሁለት ይከፈላል። የሚለይ መንፈስ ይገባባቸዋል። ቋንቋቸውን አተበላልቀዋለሁ ብሎኛል። ለኔ የሆኑትን ለያቸዋለሁ ብሎኛል። በኃይል ቀብቻ አስነሳቸዋለሁ ብሎኛል። አሁንም ደግመን መናገር የምንፈልገው ካውንስሉ የኛ ነው። ካውንስሉን የሚመራው አሁን እንመራዋለን ብለው የሚሉት ሰዎች ግን የኛ ምን ብለሽ ሰጠሽ ነው እንጂ በጌታ በኢየሱስም ይናወጡ ይደባለቁ። ምን ብለሽ ሰጠሽ? እኔ ምንም አላልኩም። ቅባቱን ብቻ ቀብቼ እንጀራውን አከፋፈልኩኝ ጸልዬ ማለት ነው። ቅባቱን መጀመሪያ እጄ ላይ ረጭቼ ወጣሁኝ ከጓዳ ሕፃኗን አስተኝቼ። ተናወጡ ማህበራችሁ ይበተን ስል ትንሽ ቆይተው እኛ ውስጥ መንፈስ ገብቷል፣ ትልቅ መንፈስ ነው ያለው አሉ። እግዚአብሔር እናንተ በገባችሁበት መንፈስ ይገባል፣ የእግዚአብሔር መንፈስ ይገባል። የእግዚአብሔር